የአላውያን ጡጫ፣ የአረማውያን እርግጫ፣ የአንዳንድ ነፍጠኞች፣ ጽንፈኞች፣ ዱለኞች ቁንጥጫ ጭምር ለመሸከም ነው ክርስቲያን የሆነ ወገኖች። ወወልድ ወመንፈስ ቅዱስ አሃዱ አምላክ ጥራ ይፈቀደልን የሙሽሮችን በዓል ደስ ያሰኛል። እግዚአብሔር አምላካችን ዘላለማዊ ስሙ የተመሰገነ ይሁን። ጥቂት ደቂቃዎች ትፈቅዱልኝ ይሆን? ጥቂት ደቂቃዎችን እንቆይ። እግዚአብሔር ከሁላችን ጋር ይሁን። እንዲህ ያለችውን ሚስት አይደለም ዛሬ የሰጠ እግዚአብሔር። አመለ ክፉዋን አይደለም ምግባረ ቀናዋን፣ መልከ ጥፉዋን አይደለም መልከ መልካሟን፣ ጀርባዋን የሰጠችህ አይደለም ፊቷን የሰጠችህ፣ እናቷን የተወችልህ አባቷን የተወችልህ ናት። ጀርባዋን ሰጥታ የኮበለለች አይደለችም ይቺ ሚስት ባል ሆይ። ይቺ ሚስት አብርሃም መከራ ልትቀበል የገባች ናት። ታዲያ ክርስቶስ እንደዚያ ለሆነችው ከሞተላት ባል ሆይ ለዚህች ዛሬ ለሰጠን ሙሽሪት ሞትላት። ባሎች ሆይ ባል ይሆን ነው ክርስቶስ ለቤተ ክርስቲያን እንደሞተላት እንድንሞትላቸው ጭምር ነው። አንደኛ። ሁለተኛ ክርስቶስ ለቤተ ክርስቲያን ያልሰጠው ነገር የለም። ምእመናን ራሱን ሰጥቷል፣ ስጋውን ሰጥቷል፣ ደሙን ሰጥቷል፣ ስልጣኑን ሰጥቷል፣ ልጅነትን ሰጥቷል። ዛሬ ሙሽሮች ሆይ አንተ ለሷ አንቺ ለሱ የተሰጣጣችሁበት ቀን። ራሳችሁን ከሰጣችሁ ከእናንተ ውጭ ያለውን ነገር መደባበቃችሁ ምን የሚሉት ነው? መጽሐፍ ቅዱስ እንዲህ ይላል፣ ክርስቲያኖች ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስት ነው እንጂ። በስጋ ላይ እንኳን ከዛሬ ጀምሮ ስልጣን የለም፣ እንኳን በአካውንት ላይ። ክርስቶስ ሁሉን ነገር ለቤተ ክርስቲያን ከሰጠ የኔ የምንባባለው ነገር ምን አለ ወገኖች? ቀለሚጦስ የሚባል ሊቅ ምን ይላል? አንቺ ቆንጆ ሆይ አንድ ዘማ ወንድ መጥቶ ባትሽ ያምራል ቢልሽ እንቢ በይው ይላል። ይሄ የኔ አይደለም። የማን ነው? የባሌ ነው በይው። አንተ ጎበዝ ባል ሆይ አንዲት ዘማ ሴት መታ አብሬ ልተኛ ብትል ይሄ ሰውነት የኔ አይደለም። የማን ነው? የሚስቴ ነው በላት። ወገኖቼ እንደው ይሄ የኢትዮጵያ ፌዴራል ፖሊስ እንዲህ አይነት ነገሩን ቢቆጣጠር ኖሮ ይሄ የጣም የወጣው ኮንዶሚኒየም ሁሉ ቅሊጡ አይሆንም ነበር። ስንቱ እየተዋወቀ ተሰራቀ፣ ስንት ነውር ምድራችን ላይ ተፈጸመ፣ ስንት የልጅነት ሚስታቸውን ከዱ፣ ስንት እናቶች ልጆቻቸውን በጥርሳቸው እንዳሳደጉ በኢትዮጵያ ውስጥ እናውቃለን። 56% አደባባይ ላይ ቤንዚን የሚስቡ ወጣቶች ከየት እንደመጡ ታውቃላችሁ? እናንተ መስኮት የምትዘጉባቸው፣ እኔ ችላ እምላቸው፣ ስቲከር የምንለጥፍባቸው እነዚህ ምስኪን ጎዳና ላይ የወጡ ህፃናት 56% ከተፋቱ ባልና ሚስት የወጡ ናቸው ይላል ስታትስቲክስ። አንድ አባት ሰሞኑን ጥናት አጥንተዋል። አዲስ አበባ ባሉ የክፍለ ከተማ ፍርድ ቤቶች አብዛኛው ፍቺ ኢትዮጵያ ውስጥ የሚፈጸሙ መቼ ነው አሉ መሰላችሁ? ግኝታቸው ፋይንዲንጋቸው ኮንዶሚኒየም የወጣ ሰሞኑን ነው። አሁን በኮንዶሚኒየም ምክንያት ትዳር ይፈታል። ምን ውንብድና እንዳለ ተመልከቱ። ስንጋባ የኔ የምንባል ጊዜያችን እንኳን የሚስታችን ነው። ባሎች ወገ ጊዜህን እኮ ሚስትህን የምትጠይቀው ስለምትወደህ ነው ይላል ዮሐንስ አፈወርቅ። ሚስቴ አብራኝ እንደሆን የምትፈልገው በጣም ስለምትወደኝ እኮ ነው። ስለምትወደህ ነው አብራኝ ሆነ የምትልህ። ያው በዚህ ዘመን እንዴት ያሳዝናል። ባሎች ቻናላቸውን በሪሞት ኮንትሮል እየቀያየሩ፣ ሚስቶች ምናልባት የቱርክ ፊልም እያዩ፣ ልጆች ምናልባት ጌም ላይ ያሉ፣ ቤቱ
እኮ ንግግር የሌለው ኦና እስኪመስል ድረስ እኮ እየተለያዩ እኮ ነው። ዋናው የነ ኤሪክ ቤሊስ ዋና ስራ በዚህ ዘመን ምን እንደሆነ ታውቃላችሁ? በወላጆችና በልጆች መካከል ያለውን ተግባቦት መስበር ላይ ነው ዓለም የተጠመደው። እውነተኛውን ክርስትና ለማፍረስ ከትውልድ ወደ ትውልድ ሃይማኖት የሚተላለፈው በቤተሰብ ምክንያት ነውና ትዳርን ማፍረስ ነው ዋናው አጀንዳቸው። ለዚህ እኮ ነው ወንድ ለወንድ ሴት ለሴት ቢሉ ሌላ እኮ አጀንዳ አይደለም። ትዳር ሲፈርስ ዓለም እንደሚፈርስ ያውቃል። ኳስ ላይ ቢዚ የሆኑ ባሎች ልጆቻቸውን አቁም። እውነታቸውን ነው። እኛ ባለጸጋ ትልቅ ሰው ያሉትን ሰምቻለሁ። እኔ ፎቄን ገንብቼ ስጨርስ ልጆቼ ፈርሰው ጠበቁ እኮ ነው ያሉት። ያንተ ፎቅ ምን ያደርግልሃል? ሚስት ካልተቀሰጠችበት ያንተ የህንፃ ቁልን ምን ያደርግልሃል? ልጆቼ አሽሽ ውስጥ ከገቡልህ ያንተ ኦቨርታይም መቀጥቀጥ፣ ያንተ ሽቀላ ሰው ካላተረፈ ቤተሰብ ካላኖረ ምን ያደርጋል? ታላላቅ የጨፈሩ ሰዎች ወድቀዋል። ጨሳ ባለው ጨሰናል ማጨስ እንችላለን እኮ ግን ለስጋም ለነፍስ የማይጠቅመንም ወገኖች። ክርስቶስ መስቀል ላይ ሲሞት አንገቱ አልተቆረጠም። ጨርሻለሁ አይዟችሁ። አንገቱ አልተቆረጠም። እንደ ነቢዩ እንደ ኢሳያስ በመጋዝ አልተሰነጠቀም። እንደ መጥምቀ መለኮት ቅዱስ ዮሐንስ አንገቱ አልተቆረጠም። እንደ ሁለት ወንበዴዎች ጭኖቹ አልተሰበሩም። ክርስቶስ ሲሞት ለምን? ክርስቶስ ሰውነቱን ያለ መክፈል አንድ አድርጎ የሞተው ቤተክርስቲያን ስለማትከፈል። ክርስቶስ ሰውነቱን ሳይከፍል የሞተው እንዲህ ያለች ትንሿ ቤተክርስቲያን ቤተሰብ ስለማትከፈል ነው። በምን አትፈታ። ለዚህ ነው ይህች አስደናቂ ቤተክርስቲያን መከረች፣ ሰነፈች፣ ደከመች ብዬ አልተዋትም ብላ አስምለዋለች። ጠዋት ማን ያስበዋለሁ? ስለ ዲኮሩ አሰባችሁ እንጂ አሁን ስለዚህ መሀል አሰባችሁ ወገኖቼ። ክርስቶስ ቤተክርስቲያን እንደማትከፈል ክርስቶስ ሰውነቱ እንዳልተከፈለ ማንም አይከፍላችሁ። ልጅን ትዳ አንዳንድ እናቶች እንኳን አሉ ማገባቸው ውስጥ እየገቡ መከራ ያበሉ ብዙ ትዳ። እኔ አስታውሳለሁ አንድ ስራ ጫወተኝ። እናቴ መጣች አለ የሚስቴን እንጀራ ስታየው አይኔ የለውም ማለት ጠርታኝ ለብቻ እንጀራ አይኔ ነው አሁን እቺ ምን ያገባት አለች። ግድ የለም እኛ ተደራጅተን አይኑ እናወጣለታለን እየተጠቀምን አሉት። አሁን ስለዚህ ምክንያት የትዳር አይጠፋ እጅግ እኮ ወርደን አስተዋልቀናል። አሁን የቁም ነገር ነው ትዳር ለማፍረስ። እንዳትሰሟቸው አንዳንዶች በዚህ ዘመን የሚሰብኩት እንዳትሰሟቸው። ፍቱ እያሉ የሚሰብኩ የሉም። አክቲቪስት ምንድነው እያሉ ትዳር የሚመሰረተው ቋንቋ አይደለም። ጮክ ብዬ እናገራለሁ። ፍቅርን የሚሰጠው እግዚአብሔር እንጂ ሰፈር አይደለም። ስንቱን አፋቱ የተፋቱ ባለስልጣናት እንዳሉ ሰምተናል። የእግዚአብሔርን ቃል ኪዳን ያፈረሱ ትልልቅ ሰዎች እንዳሉ ሰምተናል። ከሚስታቸው ጋር የሻከሩ የትኛውም ርዕዮተ ዓለም ያልፋ፣ ኮሚኒስትም አልፏ፣ የቱም ያልፋ። የማያልፈው ክርስቶስ ብቻ ነው ወገኔ። የማያልፈው እሱ ብቻ ነው። የሚያልፉትን እየተከተላችሁ ልጆቻችሁን ግን ሰዋችኋቸው። ምንጣፋችሁን ሰዋችሁ። ዝም አላቸው። ሁለት ቦታ ነበር የቀራቸው። አንዱን ቀመሱ። ኳሱን በሰፈር አረጉት፣ ተውንላቸው። ባንኩን በሰፈር አረጉት፣ ተውንላቸው። መሬቱን በሰፈር አረጉት፣ እግዚአብሔር የሰጠንን ተውንላቸው። አሁን የቀረን መኝታ ቤታችን ነበር። እሱንም የምንቀልቁት አለ ፍቱ እያሉ የት እንድንሄድ ነው የሚፈልጉት? ምን እንድንሆን ነው የሚፈልጉት ካላችሁ ፍርስርሳችን እንዲወጣ ነው የሚፈልጉት። ቤተሰብ ሲፈርስ ዓለም ይፈርሳል ያውቃሉ። የማይተዋወቁ ባልና ሚስቶች፣ ጀርባ የሚሰጣጡ ባልና ሚስቶች፣ የሻከው ንግግር ያሉባቸው ባልና ሚስቶች፣ የማይገላለጡ የማይተዋወቁ ባልና ሚስቶች። ምን አይነት ትውልድና ምን አይነት ዘር ይተካል? እባካችሁ ወደ ልባችን እንመለስ። ክርስቶስ ቤተክርስቲያን ሁሉ ይቅር እንደሚላት እንደሚምራት፣ ለጥፋቷ ሁሉ በጉድለቷ ሁሉ እንደሚንከባከባት፣ ለሚጎለው ብልት የሚመጥ ክብር የሰጠ እግዚአብሔር አካልን አከታተል እንዳለ ክርስቲያን የሆነው እንኳን የሚስትን ጥቂት አለ ደግሞ አለው እንኳን የባልን ጥቂት አለ የአላውያንን ጡጫ የአረማውያንን እርግጫ የአንዳንድ ነፍጠኞች፣ ጽንፈኞች፣ ዱለኞች፣ ቁንጥጫ
ጭምር ለመሸከም ነው ክርስቲያን የሆነው ወገኖቼ። እባካችሁ ወደ ልባችን እናስ ክርስቶስ ቤተክርስቲያን ሁሉ ይቅር እንደሚላት እንደሚምራት ለጥፋቷ ሁሉ በጉድለቷ ሁሉ እንደሚንከባከባት ለሚጎለው ብልት የሚመጥ ክብር የሰጠ እግዚአብሔር አካል አከታተል እንዳለ ክርስቲያን የሆነው እንኳን የሚስትን ጥቂት አለ ደግሞ አለው እንኳን የባልን ጥቂት አለ የአላውያንን ጡጫ የአረማውያንን እርግጫ የአንዳንድ ነፍጠኞች ጽንፈኞች ዱለኞች ቁንጥጫ ጭምር ለመሸከም ነው ክርስቲያን የሆነው ወገኖቼ። እንኳን የሚስትን ጥቂት አለ እንኳን የባልን ጥቂት አለ። መንፈሳዊ ያልሆናችሁ እናንተ እንዲህ ያለው ሰው በየዋህነት አጥንት ነው የሚለን ወንጌል ተሸከሙ። ክርስቶስ እንደሚንከባከባት ተንከባከቡ። ዋው ጸያ ስጋው ይላል ቅዱስ ጳውሎስ። ስጋውን ከቶ ሊጠላ የሚችል የለም። ስጋው አትይስት ስጋሽ ነው ባልሽ እንዴት ትጠይዋለሽ? እኔ አሁን እቺ ጣቴን ጠላታለሁ ብትጠላ ለሞት እስካልዳረገችኝ ድረስ አልጠላት። አብሬ እንዳፈፋለሁ አብሬ ታከማለሁ። ጥርሴ ስንት ጊዜ ምላሴ ነክሶታል ያውቃል መሰላችሁና አንድ ቀን ግን ምላሴ ልገንጠል ብሎኛል። ዘጋይ ነው። ለምን ትተዋላችሁ? ወጣቶች ተስፋ አድርጉ። ፊልም አታፍቅሩ። አንዳንድ ወጣቶች ፊልም እያፈቀሩ ነው ብለው ቀርተዋል። አንድ ተከታታይ ፊልም ነበር ፕሪዝን ብሬክ የሚባል ብዙ ሴቶች እሱን ካላመጣችሁ እያሉ የት እናምጣው? እሱ ፊልም ነው። ልቦለድ ውስጥ አትግቡ ወጣቶች። ህይወታችሁን ተቀበሉት፣ ኑሩት። እግዚአብሔር ካገኛችሁት ይመጣል ወጣቶች። ስለዚህ ሙጠቅ ለእያንዳንዱ ለራሱ ሚስት ትኑረው ነው የሚለው። እጮኛ ገርልፍሬንድ ሌላ ሚስት አያግቡ ነው የሚለው። ጮኩባችሁ በጣም ይቅርታ። ባልና ሚስት ናችሁ ተኳርፈው ሰምተዋል አሉላችሁ። እንደው በዚህ ቢጨርሰው ይሻላል በሰላም እንወጣ ከዚህ ቤት እና ተኳርፈው ሰምተው ጠዋት ጉዞ ነበረው እና እሱ እንዴት ያናግራት ጠዋት መሳለርና ቀስቅሽኝ ብሎ እንዴት ያናግራት ፈራና ኖትቡክ አወጣና ጻፈ። አንቺ ብሎ ነው ደግሞ ጀምሮ አሁን እስኪ ለመናችሁ ብሎ ጀመረ። ንግግራችሁ እንኳን ተቀይሮ እኔ አንድ ወዳጅ ነገረኛለ ገና ገርልፍሬንድ ጮኛ እያለን አለች ስልኩ መከራ ነው የሚያበላው አለች። ሊፍት ውስጥ ገብቼ እንኳን ፋታ አይሰጥኝም አለች። ገባሽ ወጣ ተብለሻል ወጣሽ ያው ከሊፍት መግባት እንዲህ መከራ ያበላኝ ልጅ አለች። ስገባለች ሞኮል ያሳዝናል እኮ ፍቅር እኮ ይጣት የሚያሞቁት እኮ ነገር ነው እንዴ። ፍቅር ለዘወትር አይወድቅም እኮ ነው የሚለው እና ሻፍረውላችሁ ኖሮ ማስታወሻ ጽፎላችኋል። ምን ብሎ ቀስቅሽኝ ጠዋት ነው መንገድ ላይ ነው ቀስቅሽኝ። እሷም ተናዳበት ስምታለች፣ ግን ልጨክንበት አልፈለገችም። በስሙ ባጠራው እንደው በስም ትጠራራላችሁ እናንተ የከረማችሁ ባሎችና ሚስቶች ይላችሁ ይባላችሁ ያስመረቃችሁ እናንተ በተለይ እናቶች አባታችሁ ጠጣ አባታችሁ በላ አባታችሁ ጠጣ ይሄ ለትምህርት ቤት በላ ጠጣ ስሙ ማማይ ተወደ ተውል በለሰሳ ደስ ይላል። አሁን ዘመን ላይ ያሉ ወጣቶች ማሬ ምናምን ሲባባሉ ደስ ይላል፣ ያቃቃሉ። ሞክሩት እስኪ ምን ነው ለወጣቶች ለሽማግሌዎች ለእንደዚህ አይነቱ ሲዝን ፋይቮች እና ምን ብላ አንተ አለችው እሷ አንተ እና ምን ብላ ተከሰሰው 11 ሰዓት ሆኗ ምን ብላ ተከሰሰው ተጣልቷል አሻቅሯል እና ምን ያለችው እሷም ኖትቡክ ላይ 11 ሰዓት ሆኗ ተነሳ ብላ ጻፈች። ሲነሳው ነሳ እና የበለጠ ተቋርፏል። ነፍስ ይማር እግዚአብሔር ይቅር ይበለን፣ እነሱን ያስፈጽምልን። በዚህ ዙፋን መቀመጣቸው እንዳይደንቃቸው እግዚአብሔር ሌላ ዙፋን አዘጋጅቶላቸው በዚህ ልዩ ልብስ እንደደመቁ በሰማይ ልዩ የእግዚአብሔር የክርስቶስ ነጭ ልብስ አለብሷቸው ይላል። በዚያ ነጭ ልብስ ያድምቅልን። እኛም የሰማነውን በሕይወት ቃል እንድንታነጽ ፈቃዱ ይሁንልን። እግዚአብሔር ይስጥልን። ስላቆየናችሁ ይቅርታ አድርጉልን።